እንኳን ደህና መጣ። እንኳን ደህና መጣ። ማነው ስምህ? ነባሩ ማን? በዚህ የመጣ እንደረደረ አዳነ ማን? ያየነው ወንድም ና አየነው ማን ነው? እና መቼ ነው የገባህ ወደ ብልጽግና? ማን አንተ? አይነ ግለጣ እንጂ ያሳየው ነው ያሳየውን አይተህ እግርን ምጅ አንተ ነገር አይነን ይታከምኩ እኮ የተረዳው ደነኛ ነው ሲጀምር እሱ ግራውን ያችና ተመታሽ ሰው ልጅ እንኳን በዚህ ተመቶ በዚህ ያው ገላግለኝ ነበር አዳምጠኝማ ወንድም ማን ነው ትክክለኛ የሚሰጥህ እንትን መረጃ ይደው ጤና ይስጥልን ከ1888 የዕለቱን መረጃዎችን ይዘን መጥተናል። በመጀመሪያም ዋና ዋናዎቹን የአፋድ ሊቀመንበር ፋኖ እስክንድር ነጋን ለማሳነስ የሚደረግ ጥረት ተቀባይነት የለውም ሲል የሸዋ ጠቅላይ ግዛት እዝ አሳሰበ። የፋኖ የስለላ ቡድን የነብራኑ ጁላ ቢሮ ውስጥ ገብቶ መረጃ መመንተፉ ተሰማ። ተጠናክሮ በቀጠለው ዘመቻ በሸዋ ምድር ጀግኖቹ የአባቶቻቸውን ታሪክ ደግመው በመስራት ተሰዉ። ወደ ዝርዝሩ አልፈናል። የአማራ ፋኖ ህዝባዊ ድርጅት ሊቀመንበር ፋኖ እስክንድር ነጋን ለማሳነስ የሚደረግ ጥረት ተቀባይነት የለውም ሲል የሸዋ ጠቅላይ ግዛት እዝ አሳሰበ። ሰሞኑን አርበኛው ለአማራ ትግል እየከፈለ ያለውን ከፍተኛ መስዋዕትነትንና ወታደራዊ ትግልን ወደ ጎን በመተው ወንጀል እንደሰራ አስመስሎ የሚቀርቡ ፕሮፓጋንዳዎችንም አጣጥሎታል። ለመሆኑ ፋኖ እስክንድር ሲከሰስበት የነበረው የስልክ ቅጂ ምን ይመስላል? በጥቂቱ እንመልከት። ሄሎ አለቃ ሰላም ነው? አለን አማን ነው። አለን እሺ ተገናኛችሁ? ትናንትና በደንብ እንዳላወራ እነሱ መሀል ሆኜ ነው ዘወዲያ። እሺ ግን አገኘሃቸው? ተሻግሬያለሁ። ማታ አግኝቻቸዋለሁ። ዋንደርፉል በጣም ራሳቸው መጥተው ተቀበሉ አይደለም? አዎ ተሻገርንኛ መጥተው ተቀበሉና በጣም ደስ ይላል። በጣም እሺ እንደዛ ነው ያለው። እና አንድ መጣው አናግረውን ነበር የሆኑ ሰውዬ እሺ እያሉን ያሉት መጣችበትን አላማ ራያችሁንና ምንድነው የምትፈልጉት የሚለው አጠቃላይ በወረቀት ተቆራረጠብኝ ተቆራረጠብኝ አይሰማም ተቆራረጠብኝ ቀጥል አሁን ቀጥል ተቆራረጠ እንደጋ ድጋምልኝ እሺ የመጣችበትን አላማ ለምን እንደመጣ ፍላጎቶችም እንደሆነ ምንድነው ፕላናችሁ እቅዳችሁ የሚለውን አጠቃላይ በወረቀት አዘጋጁት ነገ ጀነራል ይመጣል ያው ታወርታላችሁ የሚሉን እኮ በጣም ቆንጆ አንተ ደብዳቤ አዘጋጅተንልሃል አሁን ይሄ እንትን ያለ ምንድነው ደብዳቤ ተዘጋጅቶ ሁሉ ነገር አልቆ ማንነትህን የሚገልጽ ለምን ዓላማ እንደተላክ የሚገልጽ ደብዳቤ በእንግሊዘኛ አዘጋጅተን ጨርሰናል። ጨርሰን ዋትስአፕ ነበር ስንጠብቅ የነበረው ያ ዋትስአፕ ሳይገኝ ወደዛ እንዳጋጣሚ እንትን አልክ ቆይቷል እሱ ከተዘጋጀ እና ዋትስአፕን ከመሻገር በፊት ስልክ ላይ ልልክልህ ነበር እነሱ አሁን ዋትስአፕ ካላቸው ዋትስአፕ ላይ ደብዳቤውን እንልካለን እንደዛ ይሻላል። አንድ ይሄ ነው። አይ ደብዳቤው ቢኖራቸው ጥሩ ነው። አንድ ሁለት ደግሞ ባጭሩ እንትን ልበለ አሁን ዋናኛ ምን ፈልገው የተላክበት ዋንኛው መጀመሪያ የስራ አስፈጻሚ ኮሚቴ አባል መሆንህን የሎጂስቲክስ ኃላፊ መሆንህን ትገልጽላቸዋለህ። ለመጀመሪያው ደብዳቤውንም እንልካለን። አሁን የዋትስአፕ ቁጥር ነው የምታዘጋጅልኝ። የዋትስአፕ ቁጥር ታዘጋጅልኛለህ። የዋትስአፕ ቁጥር ላይ ይላካል ደብዳቤው። ከዛ በቃል ግን ሰውዬው ጀነራሉ ሲመጣ ግን የምትነግረው አሁን የሄድክበት ምክንያት ዋነኛው ምክንያት የሄዳችሁበት አንተ የሄድክበት ምክንያት ቢሮ ለመክፈት ነው። ዋነኛው ምክንያት ይሄ ነው። በቃ ይሄ ነው ዋናው በቃ ቢሮ ለመክፈት ነው የምፈልገው ቢሮ እንድከፍት ነው የምትለው በቃ ቢሮ ተከፍተው ከዛ በኋላ ቢሮ ማጠቃላይ የድርጅቱን ዝርዝር በሁለታችን መካከል የሚኖረውን ግንኙነት ዲፕሎማሲያዊ ግንኙነት ወታደራዊ ግንኙነት ፖለቲካዊ ግንኙነት እነዚህ ዝርዝር ትገልጸዋለህ ዲፕሎማሲያዊ ግንኙነትና
ወታደራዊ ግንኙነት በቢሮ በኩል ያልቃል። አሁን እኛ የመጣሁት ዋናው ለጨርስ የመጣሁት ቢሮ ለመክፈት ነው የመጣሁት ትለዋለህ። ከዛ ቢሮ ላይ ቁጭ ብዬ አሁን አንተ ለተወሰነ ማለት 15 ቀንም ይሁን ምንም ይሁን ቢሮ እንደፈቀዱልህ ዝርዝሩ በምን ጉዳዮች ላይ ነው የሚለውን አጀንዳ ይዘን ከነሱ በኩል ሰው ተመድቦ ከኛ በኩል ሰው ተመድቦ ሰራላችሁ ማለት ነው። ዋና አሁን መጀመሪያው ቢሮ ነው። የመጀመሪያው ቢሮ ለመክፈት ፍቃድ እንደሰጡን ከዛ በኋላ የምንገባው ወደ ሁለት ነገር ነው። አንድ የመሳሪያ እገዛ ነው። ሁለተኛ ደግሞ ማሰልጠኛ መክፈት ነው። ማሰልጠኛ ነው። ሁለት ነገር ነው የምንፈልገው። አሁን የመጀመሪያው ቢሮ ነው። ቢሮ ከተከፈተ በኋላ ሁለት ነገር ነው የምንፈልገው። ቢሮ የሚያመቻቸው ምንድነው? ልክ እንደዚህ ብለህ ነግረዋለህ። ቢሮ የሚያመቻቸው ሁለት ነገር ነው። አንድ ወታደራዊ እርዳታ ማለት ነው፣ መሳሪያ እርዳታ ነው። ሁለተኛው ማሰልጠኛ እንፈልጋለን። እዛ እኛ ምንድነው የምናሰለጥነው? ሁለት ነገር ነው የምናሰለጥነው። አንድ ኮማንዶ ነው የምናሰለጥነው፣ ሁለት ደግሞ ከባድ መሳሪያ ነው የምናሰለጥነው። እግረኛ አይደለም። ተረዳኸኝ የምለው አይደለም። ሁለት ነገር ነው የሚያሰለጥኑልን። አንድ ኮማንዶ ነው የሚያሰለጥኑልን፣ ሁለት ከባድ መሳሪያ ነው የሚያሰለጥኑልን። ስለዚህ ይሄ በዚህ ምናልባት ማስታወሻ ብትይዝ ደስ ይለኛል። ማስታወሻ እያስኩ ነው ስነግረኝ እያስኩ ነው። አሁን ካንተ ያስኩት የነግረኝን በወረቀት እየጻፍኳቸው ነው። የታላቁ እስክንድር ነጋን ጥበብ የተሞላበት የትግል መስመር እንኳን ጠላቶቹ እኛም ወዳጆቹ በሚገባ ጠንቅቀን ልናውቀው አንችልም። እርሱ የዘመናችን ማንዴላ የዚህ ዘመን ቶማስ ሳንካራ ነውና የታላቁ ድምጽ ጸበል እንደገባ ሰይጣን የሚያስለፈልፋቸው ድምጹን በሰሙ ቁጥር እንደ እብድ ውሻ የሚያደርጋቸው ከውሸት ተዛምደው እውነትን ለመጋፈጥ የሚያስጨንቃቸው እርሱን የጎዱ መስሏቸው የመሪያችንን ታላቅነት ለኛ ለልጆቹ በሚገባ እንድናውቅ ስላደረጉን ከልብ እናመሰግናለን። የአማራ ፋኖ ህዝባዊ ድርጅት አፋድ ዋና ሰብሳቢ ታላቁ እስክንድር ነጋ ለአማራ ህዝብ የህልውና ትግል እየከፈለ ካለው በርካታ መስዋዕትነት በተሻለ መልኩ ዛሬ እርሱን የሚፈሩ ጠላቶቹ ያወጡት የድምጽ ቅጂ ጀግናው መሪያችን የአማራ ህዝብን ትግል በድል ለመቋጨት የሄደበትን የውስጥ ርቀት ህዝባችንና የአማራ ፋኖ ታጋይ ከመቼውም ጊዜ በላይ መሬት ላይ ያለውን እውነት በሚገባ እንዲረዱት አድርገውታል። ጠላቶቻችን እኛን የጎዱ መስሏቸው ያልተረዳነውን የመሪያችንን ድብቅ የትግል ስትራቴጂ በሚገባ እንድናውቅ አድርገውናል። ሰሞኑን የአማራ ህዝብ ታሪካዊ ጠላቶች የሳልሳዊ ብአዴን ውላጆች የኦህዴድ ብልጽግና ነባርና አዲስ ተላላኪዎች የታላቁን መሪያችንን የእስክንድር ነጋን የድምጽ ቅጂ ይዘው ሙሉ መልእክቱን እንኳን ሳያዳምጡ ከማን ጋር እንደተነጋገረ እንኳን ሳያውቁ በምን ጉዳይ እንደሚነጋገሩ በሚገባ ሳይረዱ ድምጹን ስለሰሙ ብቻ ወደ አደባባይ ይዘው በመውጣት እንደ ቁራ እየጮሁ ይገኛሉ። ይህ የድምጽ ቅጂ ምንም እንኳን ወታደራዊ ሚስጥር ቢሆንም የውስጥና የውጭ ጠላቶቻችን ምንም የማያውቀውን የዋውን ህዝባችንን ውዥንብር ውስጥ ለመክተት ቢሞክሩም እኛ ግን የመሪያችንን የታላቁን የትግል ዲፕሎማሲ ርቀት በማየታችን እጅግ ኮርተንበታል። እውነትም እርሱ ታላቅ ነው። ሰፈር ውስጥ የሚርመጠመጥ መሪ ከፈለክ ታላቁን ልታገኘው አትችልም። ሁሉም ነገር በተግባር ብቻ ነው። ነገ ቅርብ ነው። ሁሉም ነገር ግልጽ ይሆናል። ዛሬ ላይ እንደ ቁራ በየቦታው የሚጮህ ሁሉ ነገ እውነታውን በሚገባ ሲረዳ መደበቂያ ያጣል። ነገር ግን አውቆ ያልገባውን አውቆ እንደተኛ ነውና ጩኸቱ ብዙም አያስጨንቀንም። ምክንያቱም ለእርሱ የተሰጠው ስራ ውዥንብርና መርዝ መርጨት ነውና። እውነት የት እንዳለች ጠንቅቀን የምንረዳ የአማራ ፋኖ ታጋይ በመሆናችን ንፋስ በነፈሰ ቁጥር የሚዋዥቅ አቋምም የለንም። በመሆኑም ሰፊው ህዝባችንና መላው የአማራ ፋኖ ታጋይ አይተገ መስዋዕትነትን የተከፈለበትን ትግላችንን ከጠላፊዎች በመጠበቅ ከመሰል ውዥንብሮች ራሳቸውን እንድትጠብቁ ጓዳዊ መልእክታችንን ማስተላለፍ እንወዳለን። እውነትን ይዘን ጉዞአችንን ወደፊት የምንቀጥል ይሆናል። ትግላችን በመርህ ላይ የተመሰረተ ነው። ድል ለአማራ ህዝብ፣ ድል ለአማራ ፋኖ፣ ውርደት ለሴረኞች። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ
ተጠናክሮ በቀጠለው ዘመቻ በሸዋ ምድር ጀግኖቹ የአባቶቻቸውን ታሪክ ደግመው በክብር ተሰዉ። የአማራ ፋኖ በሸዋ ከሰም ክፍለ ጦር የሚመራው በፋኖ 50 አለቃ ፍቃዱ ጥላውን ዋና ጦር አዛዥነትና በዋና አስተዳደር ፋኖ በላይ ይሁን አድማሱ የሚመራው የነበልባል ብርጌድ በዘመቻ ከፍተኛ ድል እየተጎናጸፈ ታሪክ እየሰራ ቀጥሏል። ትላንት ምሽት 11 ሰዓት አካባቢ ያገዛዙ ዘራፊና ወንበዴ ሰራዊት ከአረርቲና ከቦሎ ጊዮርጊስ በርካታ ፒካፕና ዙ23ን ጨምሮ የሞጆ ጥቁር አስፋልትን መስመር ተከትሎ ወደ ሳማ ቀበሌ ከጄሬ አመራሮችንና ተጨማሪ ኃይል አጅቦ ለመቀበል ተንቀሳቅሷል። በፋኖ ሸጋው የሚመራው ሻለቃ አንድ ፋኖች ሳማ ቀበሌ ወልደ አረጋይ ሰንበት መሳለሚያ ወርካ አካባቢ ባደረጉት የደፈጣ ጥቃት ክንዳቸውን ለጠላት ፍቱ መድኃኒት የሆነው ተርቦቹ ፋኖች ያገዛዙን ጦር በጥቁር አስፋልት ሙትና ቁስለኛ አድርገውታል። በዚህ የደፈጣ ተኩስ በግዳጅ አራዊት ሰራዊቱን ጭኖ ወደ ስፍራው ያቀናው የአይሱዙ ሹፌርም በአቢ ወንበዴ ሰራዊት ተመቶ መሞቱ ተረጋግጧል። አገዛዙ የፋኖችን የደፈጣ ምት መቋቋም ሲሳነው አንድ ንጹሃንን በግፍ የገደለ ሲሆን ሌላ ሴት ባጃጅ ሹፌርም በከባድ መሳሪያ ፍንጣሪ ተመታ ሆስፒታል ገብታለች። አገዛዙም የአስፋልቱን መስመር ተከትሎ ማህበረሰቡ ቤት እየገባ ቤት ለቤት በርካታ ለማዳበሪያ መግዣ ያዘጋጁትን ገንዘብ የዘረፈ መሆኑን ማህበረሰቡ ተናግሯል። በዚህ እልህ አስጨራሽ የደፈጣ ተኩስ በርካታውን ያገዛዙን ሰራዊት ምሽግ አለቅም ብለው ሲያዝረከረኩት ከቆዩ ብርቱ ታጋዮች ውስጥ የጋለ አሎሎ እየተባለ የሚጠራው ሻምበል ገብረ መድን ከልካይ ከጀግና ጓደኛው ድርሻ መንግስቴ ጋር እየተናበቡ ጠላትን በቁሙ ከደመሰሱ በኋላ ጠላትን ተፋልመው የያዙት ጥይት ሲያልቅ ለጠላት እጅ አንስጥም በማለት የገዛ ጥይታቸውን እንደ ቴዎድሮስ ጠጥተው በክብር ተሰውተው ታሪክ የማይረሳውን ጀብዱ ሰርተው አልፈዋል። የፋኖ የስለላ ቡድን የነ ብርሃኑ ጁላ ቢሮ ገብቶ መረጃ መመንተፉ ተሰማ። የፋኖ የስለላ ቡድን የመከላከያ ሰራዊት ዋና ማዘዣ ቢሮ ውስጥ ገብቶ የቀጣይ ውጊያ እቅዶችን ጨምሮ ሌሎች ወታደራዊ መረጃዎችን መመንተፉን 10 አለቃ ብርሃኑ ጁላ ተናግሯል። 10 አለቃው ጨፍጫፊው አብይ አህመድ በተገኘበት በመከላከያ ኢንተለጀንስ ቢሮ ውስጥ በተካሄደ ግምገማ መድረክ ላይ ነው መረጃ በፋኖ ስለመመንተፉ የተናገረው ተብሏል። ድሮን እና ሌሎች ከባድ መሳሪያዎችን የገዛ ነው ንጹሃንን ለመጨፍጨፍ ነው በሚል ንግግሩ የሚታወቀው ለዚህም ተግባሩ ፊልድ ማርሻል የሚል ማዕረግ የተሰጠው ብርሃኑ ጁላ ከሚያዝያ ወር ጀምሮ ሊያካሄደው አቅዶ ስለነበረው የውጊያ ዘመቻና ሌሎች ወታደራዊ መረጃዎች በፋኖ መመንተፉን ገልጿል። በተቋማችን ውስጥ ፋኖ ሰርጎ ገብቷል ሲልም ብርሃኑ ጁላ አማሯል። ምናልባት ከፋኖ ጋር ድርድር ካካሄድን በሚል ጠላት ያሉትን የፋኖ ኃይልን ለማዳከምና የተደራዳሪያቸውን አቅም ለማሳጣት ያለመ ወታደራዊ ዘመቻ ለማካሄድ ታቅዶ እንደነበረም ከሳምንት በፊት መዘገቡ አይዘነጋም። አማራን ዱላ እንኳን እንዳይዝ አድርገን ትጥቅ እናስፈታዋለን በሚል ንግግሩ በሚታወቀው በጀነራል መሐመድ ተሰማ የሚመራው ምስራቅ እዝ ከጠቅላይ ኤታማዦር ሹሙ ቢሮ በወጣው እቅድ መሰረት በከፊል የጎጃም አካባቢዎች ላይ ውጊያ የከፈተ ቢሆንም ነገር ግን ከወደ ፋኖ በተሰነዘረበት የጸረ ማጥቃት እርምጃ ከባድ የሆነ የሰውና የንብረት ኪሳራን እያስተናገደ እንደሚገኝ ይታወቃል። ከምስራቅ እዝ በተጨማሪ የሰሜን ምዕራብ እዝና ደቡብ እዝ ወታደሮች በከባድ የጦር መሳሪያ ታግዘው በአርማጮ መተማና ቋራ ቀጠናዎች ላይ በቅዱ መሰረት ውጊያ የከፈቱ ቢሆንም ነገር ግን በልጅ አዋቂው አርበኛ ሸጋጌታቸው በሚመራው ቋራ ኦሜድላ ክፍለ ጦር ድምፅ አልባው መብረቅ በሚል ቅጽል ስሙ በሚጠራው በአርበኛ ሲሳይ አሸብርና በጓዶቹ በሚመራው ዋዋ ጎቤ ክፍለ ጦር ጭላት በሚል ቅጽል ስም በወጣለት በአርበኛ ነጋ ብርሃኑ በሚመራው ጦር ኮማንዶ ሳሙኤል ባለ ድል በሚመራው አድዋ ክፍለ ጦር አርበኛ ደረጀ በላይ በሚመራው በጌ ምድር ክፍለ ጦር አይሸሽም ብርጌድ በእና አርበኛ አንተነ ድረስ በሚመራው ጦር በአባት አርበኛ ሸርብ የሚመራው ጦር በአጣናዊው ዋሴ ክፍለ ጦር በካራማራ ጦርና በሌሎች ተዋጊዎች ከባድ የሆነ ጸረ ማጥቃት ተከፍቶበታል ተብሏል። የአገዛዙ ኃይል ያለፉት ቀናትን ጀምሮ በቋራ መዲና ገለጉ፣ በሙገጪት፣ በሽንፋ፣ በቴድሮስ ከተማ፣ በመተማ፣ በኮኪትና በምዕራብ አርማጮ ቀጠናዎች በከፈተው ጥቃት በርካታ ወታደሮቹ ሲገደሉ በመቶዎች የሚቆጠሩ ደግሞ መቁሰላቸውን ከቦታው የሚወጡ መረጃዎች አመላክተዋል። የብልጽግና ቡድን ከዚህ ቀደሙ በተለየ መልኩ አካሄዳለሁ ብሎ አቅዶ ባስጀመረው ወታደራዊ ዘመቻ ከጅምሩ ከባድ ኪሳራን አከናንቦታል። ይህም በጠቅላይ ኤታማዦር ሹሙ ቢሮ በኩል ከፍተኛ ድንጋጤን የፈጠረ ሲሆን ይህንን በሚመለከት ጨፍጫፊው አብይ አህመድ በተገኘበት በመከላከያ ኢንተለጀንስ ቢሮ ውስጥ ጥብቅ ግምገማ መካሄዱ ታውቋል።
በግምገማው ላይ የተገኘው ጨፍጫፊው አብይ አህመድ የመከላከያ ሰራዊት ተቋም ውስጥ ፋኖ ሰርጎ ገብቷል፣ ስለሆነም የተቋሙ አመራሮች በአስቸኳይ እንዲፈተሹና ማጣራት እንዲካሄድባቸው የሚል አቅጣጫ አስቀምጧል ተብሏል። ከ1888 የዕለቱ መረጃዎች እነዚህ ነበሩ። ሰላም